የኖህ ልጆች የሴም፣ የካም፣ የያፌት ትውልድ ይህ ነው። ከጥፋት ውሃም በኋላ ልጆች ተወለዱላቸው። የያፌት ልጆች ጋሜር፣ ማጎግ፣ ማዴ፣ ያዋን፣ ይልሳ፣ ቶቤል፣ ሞሳሕ፣ ቴራስ ናቸው። የጋሜርም ልጆች አስከናዝ፣ ሪፋት፣ ቴርጋማ ናቸው። የያዋንም ልጆች ኤሊሳ፣ ተርሴስ፣ ኪቲም፣ ሮዲእ ናቸው። ከእነዚህም የአሕዛብ ደሴቶች ሁሉ በየምድራቸው፣ በየቋንቋቸው፣ በየነገዳቸው፣ በየሕዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ ምጽራይም፣ ፉጥ፣ ከነዓን ናቸው። የኩሽም ልጆች ሳባ፣ ኤውላጥ፣ ሰብታ፣ ረአማ፣ ሰበቀታ ናቸው። የረአማ ልጆችም ሳባ፣ ድዳን ናቸው። ኩሽም ናምሩድን ወለደ፣ እርሱም በምድር ላይ ኃያል መሆንን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህ በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በሰናዖር አገር ባቢሎን፣ ኦሬክ፣ አርካድ፣ ካልኔ ናቸው። አሦርም ከዚያች አገር ወጥታ ነነዌን፣ የረሆቦትን ከተማ፣ ካለህን፣ በነነዌና በካለህ መካከልም ሬሴንን ሠራ። እርሷም ታላቂቱ ከተማ ናት። ምጽራይምም ሉዲምን፣ አናሚምን፣ ላህቢምን፣ ነፍታሌምን፣ ፈትሩሲምን ከእነርሱ የፍልስጤም ሰዎች የወጡባቸውን ከስሉሂምን፣ ቀፍቶሪምንም ወለደ። ከነዓንም የበኩር ልጁን ሲዶንን፣ ኬትያውያንንም፣ ኢያቡሳውያንንም፣ አሞራውያንንም፣ ጌርጌሳውያንንም፣ ኤዊያውያንንም፣ አሩኬዮንንም፣ ሲኒንም፣ አራዴዮንንም፣ ሰማሪዮንንም፣ አማቲንም ወለደ። ከዚህም በኋላ የከነዓናውያን ነገድ ተበተኑ። የከነዓናውያንም ወሰን ከሲዶን አንስቶ ወደ ጌራራ በኩል ሲል እስከ ጋዛ ድረስ ነው። ወደ ሰዶምና ወደ ገሞራ፣ ወደ አዳማና ወደ ሰቦይም በኩልም እስከ ላሳ ድረስ ነው። የካም ልጆች በየነገዳቸውና በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። ለሴምም ደግሞ ልጆች ተወለዱለት። እርሱም የያፌት ታላቅ ወንድምና የኤቦር ልጆች ሁሉ አባት የሆነ ነው። የሴምም ልጆች ኤላም፣ አሶር፣ አርፋክስድ፣ ሉድ፣ አራም ናቸው። የአራምም ልጆች ኡፅ፣ ሁል፣ ጌቴር፣ ሞሶሕ ናቸው። አርፋክስድም ቀይንን ወለደ። ቀይንም ሳላን፣ ሳላም ኤቦርን ወለደ። ለኤቦርም 2 ልጆች ተወለዱለት። የአንደኛው ስሙ ፋሌክ ነው፣ ምድር በዘመኑ ተከፋላችና። የወንድሙም ስም ዮክታን ነው። ዮክታንም ኤልሞዳድን፣ ሳሌፍን፣ ሐስረሞትንም፣ ያራህንም፣ ሃዶራሚንም፣ አውዛልንም፣ ደግላንም፣ ኦባልንም፣ አቢማኤልንም፣ ሳባንም፣ ኦፊርን፣ ኤውላትን፣ ዩባብንም ወለደ። እነዚህ ሁሉ የዮክታን ልጆች ናቸው። ስፍራቸውም ከማስያ አንስቶ ወደ ስፋር ሲል እስከ ምሥራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸውና በየቋንቋቸው በየሕዝባቸው እነዚህ ናቸው። የኖህ የልጆቹ ነገዶች እንደ ትውልዳቸው በየሕዝባቸው እነዚህ ናቸው። አሕዛብም ከጥፋት ውሃ በኋላ በምድር ላይ ከእነዚህ ተከፋፈሉ።